ያው እንደውም እዛ ጋር አለ። ስንት ነው ይሄ? 50 ብር ነው። በቃ እሺ፣ ሶስቱን እንውሰድ። ቆይ ሶስቱን በመቶ ትሸጫለሽ? አረ ምሩ ችግር የለም። ዝም በል አንተ፣ ዋጋውን እኔ ነኝ የማውቀው። እራ ያዋጣ። ካላዋጣሽ ታዩ ፀሐይ ላይ ስትንቀቂ ትዋያለሽ። አረ በቃ ስራ የለም ውሰዱት። እንቺ መልሱን ያዡ። እሺ እኔ ተከራክሬ ያስቀንሼ ምንድነው? ሌላ ነገር አለ እንዴ? ነው ጻፍ ፈልገህ ነው ከኔ ጋር? ያምሻል እንዴ? ስለምን ነገር መፈለግ ነው የምታወሪው? ከኔ ጋር መጣላት ካልፈለክ መልሱን ተቀበለና እንሂድ። ቅድም አንቺ ለማያስፈልጉ ነገሮችና ለማታረጊው ጫማ ያውላ ብር ስታወጪ እኔም ብዬሻለሁ። እኔን ከሷ ጋር እያወዳደርከኝ ነው። እኔ እኮ ለማያስፈልገኝ ነገር ነው ያወጣሁት። ለማያስፈልግሽ ነገር ስታረጊ ከሰው እየነጠቅሽ አይደለም። ቢያንስ ባንረዳቸው እንኳን ዋጋቸውን መንጠቅ የለብንም። እሺ ይቅርታ። እሺ ፈጣሪ በሰጠን በረከት የሰውን ዋጋ መከልከል ሳይሆን ማገዝ ነው ያለብን። 6ኛው የአብይ ጾም ሳምንት ገብርኄር ይባላል። ታማኝ አገልጋይ ማለት ነው። እኛ በተሰጠን ዋጋ ምን እያደረግንበት ነው? በዚህ አብይ ጾም አባቶችን በማገዝ የበረከት ዋጋን እናገኝ። በሙታንሳ ማር ቅዱስ ሚካኤል ገዳም የሚገኙ አባቶች አሁንም ችግር ላይ ናቸው። ስለዚህ አባቶችን በማገዝ ከዚህ ችግር እናውጣቸው። ለማገዝ በኢትዮጵያ ንግድ ባንክ 1044 25